ቆስጠንጢኖስም ይህንን አይቶ እጅግ አዘነ። አሁን ማዘኑ መቆርቆሩ ሀገር አነሰኝ ግዛት ጠበበኝ ብሎ አይደለም፣ እንዴት ሰው ሲሆን በሰው እንዲጨክናል ብሎ ነው። ከዚህም በኋላ ኒቁስጣጣኑ የሚል ቃል ተጽፎ ታየው። ከሚበላው አብልቶ ከሚጠጣው አጠጥቶ የሚያኖራቸው የህልም ተርጓሚዎች ጠበብት ነበሩትና አስጠርቶ ዛሬ ህልም አይቻለሁና ተርጉሙልኝ አላቸው። የሚያውቁት በምቀኝነት የማይነግሩት ሆነ፣ ባለማወቅ ደግሞ የማይነግሩት ሆነ። አውስግኒዮስ ይለዋል። የአባቱ እጹብ ባህታዊ ነበረ። እግዚአብሔር የገለጠውን ምስጢር መሰወር አግባብ አይደለም ብሎ ኒቁስጣጣኑ ማለት ትዕምርተ መስቀል ማለት ነው። ትርጓሜውም በዚህ ትዕምርተ መስቀል ትመው ኩሎ ጸረከ፣ በዚህ ትዕምርተ መስቀል ጠላትን ድል ታደርጋለህ ማለት ነው። ይህም ባህታዊ በጋሻው እምብርት በጦሩ አንደበት በፈረሱ አንገት ትዕምርተ መስቀል ያላደረገ አርበኛ በጠላቱ ምስክርነት ይቀጣል ብለህ አዋጅ አናግረህ በመክስሚያኖስ ላይ ዝመትበት፣ ድል ታደርገዋለህ፣ ግዛቱን ጠቅልለህ ትይዛለህ ብሎ መክሮታል። እንዳለውም አድርጎ ዘመተበት። መጣልህ ብለው ነገሩት። መክስሚያኖስ እኛ ባንሄድበት እሱ መጣብን ብሎ ከበታቾቹ 12 ያህል ነገስታት ነበሩ። እሱ 13ኛ ሆኖ ምታ ነጋሪት ከተሰራዊት ብሎ ዘምቶበታል። በመክስሚያኖስ ሰራዊት አድረው ድል ይነሱ የነበሩ አጋንንት በመስቀል ፊት መቆም አይቻላቸውምና በቆስጠንጢኖስ ሰራዊት ላይ ያለውን ትዕምርተ መስቀል ባዩ ጊዜ ጥለው ሸሽተዋል። መክስሚያኖስም በዚህ ድል ተደርጓል። 14 ፈረሰኛ ሆኖ ሲሸሽ ባሕረ ኢዮጴ ሲደርስ ወተንህለ ተንከተም ይላል። ድልድዩ ተሰብሮ ተገልብጦ አስጥሞታል። ቆስጠንጢኖስ እሱን ድል አድርጎ ሮም ገብቶ አድሯል። ዘመክስሚያኖስ እልው ድህረ ሀልቀ ዕድሜ ቆስጠንጢኖስ ቡአ ወነግሰ በሮሜ እንዳለ ደራሲ። ምእመናኑም የጽዋውን የፀሐይሉን የመስቀሉን የጽንሃውን ስብርባሪ ይዘው መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ እያሉ እየዘመሩ እያሸበሸቡ እልል እያሉ ቆስጠንጢኖስን ተቀብለውታል። እናቱ በሕፃንነቱ የነገረችው ምእመናን የላኩለት በጸፍጸፈ ሰማይ የታየው ራእይ ኋላም ምእመናን ይዘው የተቀበሉት አንድ ሆኖ ቢያገኝ አመንኩ ብሎ ከሀገሩ ሶል ጴጥሮስ የተባለውን ኤጲስቆጶስ አስመጥቶ ተጠምቋል። ሰኔ 10 ቀን አብያተ ክርስቲያናት ይትረሃዋ፣ አብያተ ጣዖታት ይትአጸዋ፣ አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጁን በአዋጅ መልሶታል። ይህችም ዕለት ቡርክት ቅድስት ዕለት ናት። ቀድሞ በዘመነ ሐዋርያት ጊዜ ፍልሃተ ሜሮን ቅብአተ ሜሮን የተደረገባት ዕለት ናት። በዚህም በቆስጠንጢኖስ ዘመን አብያተ ክርስቲያናት ይትረሃዋ፣ አብያተ ጣዖታት ይትአጸዋ ብሎ የተናገረባት ዕለት ናት። ኋላም በሀገራችን በዘመናችን ፋሲለደስ ይንገስ፣ ሃይማኖት ይመለስ ተብሎ አዋጅ የተነገረባት ቡርክት ቅድስት ዕለት ናት። ከዚያም ቆስጠንጢኖስ የደከሙትን ጳጳሳት እየሄደ እጅ ነስቷቸዋል። ያልደከሙት ደግሞ ወጣቶቹ ጳጳሳት እየመጡ ተገናኝተውታል። ይህ ለእስክንድሮስ ሕፃን ነበርና ሄዶ ተገናኝቶታል። ከሄደ ዘንድ ሲጨዋወቱ አባቴ እረ እንኳን ደህና መጣህ፣ ሰው ከሶሃል አለው። ማን ነው እሱ? አርዮስ ነው አለው። አዎን አለው። አገናኘኝ ብሎታል። ለጊዜው ታጥቶ ጠፍቷል። ኋላ ግን መንደር ለመንደር ሲያውደለድል ተገኝቷል። አስጠርቶ ቢያገናኛቸው የእስክንድሮስ ጽድቅ የአርዮስ ሐሰት እንደሆነ አውቆ አባቴ ጉባኤ ላቁምልህ አለው። ወተፈሳሐ እለእስክንድሮስ በጉባኤ ማህበር ይላል። እለእስክንድሮስም እጅግ ደስ አለው። ስለምን ቢሉ እንደሚረታው በጸጋ ተገልጦለት፣ አንድም አባቱ መምህሩ የነገረው ቃል ቢደርስለት፣ አንድም ይህ ዲያቆን እንግዲህ ወዲህ አቅሙን አውቆ ይኖራል፣ ሁልጊዜ ፈጣሪ በአንድ ተራ ዲያቆን አንደበት እንደተሰደበ አይኖርም ብሎ ነው። አንድም ቆስጠንጢኖስም ደስ አለው። ስለምን ቢሉ ከአንድ ከእለእስክንድሮስ ይህንን ያህል ጥበብ ያገኘው ከመላው ኤጲስቆጶሳትማ ምን ያህል ጥበብ አገኘ ይሆን ብሎ ከዚህም በኋላ ጉባኤ በኒቅያ ይሁን ብሎ አዋጅ ነገረ። ስለምን ቢሉ ሰፊ ሜዳ እንደ ወግዳ እንዲሉ ይህች ኒቅያ ንጉሱን ከነሰራዊቱ ሊቀ ጳጳሱን ከነመሬቱ አንድ አድርጋ የምትይዝ አማካይ ቦታ ናትና ከሚያዝያ 21 ቀን ጀምሮ
እስከ መስከረም 21 ቀን ድረስ 2348 ኤጲስቆጶስ ተሰብስበዋል። ከመስከረም 21 አንስቶ እስከ ህዳር 9 ቀን ድረስ ደግሞ ጉባኤ ተደርጓል። ጉባኤውስ አንድ ቀን ነው ብሎ ሱባኤ ሆኗል። በህዳር 9 ሃይማኖት በሰለስቱ ምዕት ይሁን ይጽና ብሎ አዋጅ ነገረ። ስለምን ብሉ ብዛት አላቸውና፣ ብዛትስ መናፍቃን ይበዛሉ ብሎ እውነተኞቹ አራቱ ሊቃነ ጳጳሳት ከሊ ወገን አሉና፣ አንድም ከነዚህ ወገን መከራ ያልተቀበለ የለምና። ይልቁንስ ቶማስ ዘመርዓስ ከሰውነቱ ከህዋሳቱ አንዳንዱን አጽቅ እየቆረጡ 22 ዘመን ሙሉ ለጣዖት ሲያጤሱ ኖረዋል። ከነዚህም ተአምራት ያላደረገ የለምና። ይልቁንም ቶማስ ዘመርዓስ ሰውነቱ ህዋሳቱ አልቆ አጥንቱ ብቻ ቀርቶ ነበርና ደቀ መዛሙርቱ በቅርጫት በብረት ቀፎ አድርገው በአህያ ጭነውት ይዘው ሲሄዱ ከሄዱበት ስፍራ አርዮሳውያን አይተው እነዚህ የሚያውኩን በእነዚህ አህዮች ተጭነው እየሄዱ ነው ብለው አህዮቹን አንገታቸውን ቆርጠው ጣሏቸው። በጸጋ ተገልጦለት ተነሱ እንሂድ ጫኑ አላቸው። ሊሄዱ ወድቀው አገኛቸው። አባታችን ምኑን ሄድነው? አንገታቸውን ቆርጠው ጥለዋቸዋል አሉት። በሉ እንደ ቀድሞ አድርጋችሁ በየአንገታቸው አገናኟቸው ብሏቸዋል። ጊዜው ጨለማ ነበርና የጥቁሯን ከነጯ የነጯን ከጥቁሯ አንገት አገናኟቸው። ቢባርካቸው እንደ ቀድሞ ሕያው ሆነው ተነስተዋል። ይልቁንም ጠዋት ሲታዩ ለአህዮቹ ጌጥ ሆኗቸዋል። አንድም መቃርዮስ ኤጲስቆጶስ ዘኢየሩሳሌም አመክንዮተ ሐዋርያትን ይዞ ሁለቱን ዲያቆናት አስከትሎ ወደ ጉባኤ ሲሄድ አርዮሳውያን በምእመናን መከራ ሲያጸኑባቸው አይቶ እነዚህን ዲያቆናትና ይህንን መጽሐፍ የሚያደርስልኝ ቢኖር ኖሮ እኔም ከምእመናን ወገን በሰማዕትነት ምነው በሞትኩ እያለ ይመኝ ነበርና ይህን ሲያወጣ ሲያወርድ መልአኩ መጥቶ እኔ እነዚህን ዲያቆናትና መጽሐፉን ወስድልሃለሁ፣ አንተም የልቡናህን ሐሳብ ፈጽም ብሎታል። ዲያቆናቱንና መጽሐፉን ይዞ ወደ ጉባኤው ሲሄድ የሚያስገባው አጥቶ 7 ቀን ያህል በደጅ ከተጉላላ በኋላ በሰባተኛው ቀን እየተገራመመ ገብቷል። እረ ዛሬስ የማንችለው ሰው መጣብን ብለው ነገሩት። ተውት፣ የተበደለ ድሃ ይሆናል ብሏቸዋል። ገብቶ ከሰው መርጦ ለሹመት ከእንጨት መርጦ ለታቦት እንዲሉ ከሰው ሁሉ መርጦ ያነገሰህ አውያተ ግፏንን ጽርሐ ነዳያንን እንድትሰማ ነው እንጂ ሰው አስከልክለህ ከእልፊ ተከተህ ልትውል ነውን? አሁን እንዲህ ያለውን ነገር ተቀበል፣ ይህንን አድርግ፣ ይህንን አታድርግ፣ ይህን የመሰለውን አትቀበል፣ ይህ ቀድማ ብሎ መክሮታል። መልአክ እንደሆነ ለማጠየቅ ግንቡን ሰጥቆ አርጓል። ከዚህም በኋላ በሉ አባቶቼ ሃይማኖታችሁን እንድረዳው ስማችሁን፣ ሃይማኖታችሁን፣ ሀገራችሁን እየጻፋችሁ ስጡኝ ብሏቸዋል። የቀሩት ሁሉ ሲለያዩ 318ቱ ሊቃውንት ግን ዘእሩ ምስለ አብ በመለኮቱ በማለት አንድ ሆነዋልና ሃይማኖት በሰለስቱ ምዕት ይሁን ይጽና አለ። አንድም ቀን ሲከራከሩ 318 ናቸው ቢሉ ጌታ 19ኛ፣ 317 ናቸው ቢሉ ጌታ 18ኛ ሆኖ ሲከራከር ያየው ነበረ። ማታ ማታ በቁጥራቸው ልክ ምግባቸውን በመሶብ አድርጎ ይልክላቸው ነበር። አንዱ መሶብ ይመለሳል። ቀን ከጉባኤ መገኘቱ መንፈሳዊ ቢሆን ነው፣ ማታ ደግሞ ከምግብ መለየቱ ስጋዊ እንጂ ባይሆን ነው ብለው ከነሱ አንዱ ጌታችን ኢየሱስ ክርስቶስ መሆኑን አውቀዋል፣ ተረድተዋል። ወአይመሩ ከመሃሎ እግዚእነ ኢየሱስ ክርስቶስ ማእከሊሆሙ ተመስሎ አሐደ ኤጲስቆጶስ ወበንተዝ አወፈዮሙ ርትዕተ ሃይማኖት እንዲል አፈ ጉባኤው እለእስክንድሮስ ነው። አርዮስ ትቤ ጥበብ ፈጠረኒ ያለውን ይዞ ወልድ ፍጡር በመለኮቱ ብሏል። እምቅድመ አድባር ወአውግር ወለደኒ ይልብሃልሳ ቢሉት ይወልደዋል ይፈጥረዋልም ብሏል። ምን ነው ታዲያ እኛ የምንወልዳቸውን አንፈጥራቸው ምሳ ቢሉት በዚህ ተረቷል። ጸሎተ ሃይማኖት ማለት ነገር ሃይማኖት ሲል ነው። ወጸለየ ጦቢት ነገረ ትፍሲት እንዲል የሃይማኖት ነገር እንናገር። አንድም በሃይማኖት የሚያገኙት ዋጋ ይህ ነው። ወህይወ ጸሎቶ ለዘጸለየ እንዲል አንድም አምነው የሚጸልዩ ጸሎት ይህ ነው። ናምን ባዱ አምላክ እግዚአብሔር አብ በባህሪ በህልውና ከወልድ ከመንፈስ ቅዱስ ጋር አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። አሐዜ ኩሉ ሁሉን በሚገዛ በአንድ አምላክ በእግዚአብሔር እናምናለን። አንድም ሁሉን በፈጠረ በእግዚአብሔር አብ እናምናለን። አንድም ሁሉን እንደ ጥና እንደ ጽዋ በመሃል እጁ በያዘ በእግዚአብሔር አብ እናምናለን።
ገባሬ ሰማያት ወምድር ሰማይንና ምድርን በፈጠረ በእግዚአብሔር እናምናለን። ሰማየ ሰማያት ለእግዚአብሔር ብሎ ምድረሰ ወሀበ ለእጓለ እመሕያው ካለው ሲለይ ነው። አንድም ይትፍርህዎሙ ይቄ ለእለ ይቀትሉ ሥጋክሙ ወለነፍስክሙ እሰ ይክሉ ቀቲሎታ ካለው ሲለይ ነው። አንድም መላእክትን ደቂቀ አዳምን በፈጠረ በእግዚአብሔር አብ እናምናለን። ዘያስተሪ ወዘያስተሪ የሚታየውን ግዙፉን የማይታየውን ረቂቁን በፈጠረ በእግዚአብሔር አብ እናምናለን። የሚታየው ግዙፋኑ ወዘያስተሪ የማይታዩት ረቂቃኑ ናቸው። በርቀት የፈጠራቸው አድማስ፣ ናጌን፣ ቢሄሞን፣ ሌዋታን በርቀት የፈጠራቸው ነፍሳት፣ ነፋሳት፣ መላእክት ናቸው። አንድም ዘያስተርኢ በዘፈቀደ የሚገለጥ ወዘኢያስተርኢ በባህሪው የማይገለጥ አንድም ዘያስተርኢ ለበቁት የሚገለጥ ወዘኢያስተርኢ ላልበቁት የማይገለጥ አንድም ዘይርኢ ወዘኢያስተርኢ ይላል። ዘይርኢ የሚጠብቅ ወዘኢያስተርኢ ሲጠብቅ የማይታይ ነው። ወናምን ባዱ እግዚ ኢየሱስ ክርስቶስ በተለየ አካሉ አንድ በሚሆን አንድም በባህሪ በሕልውና ከአብ ከመንፈስ ቅዱስ ጋር አንድ በሚሆን በጌታችን በኢየሱስ ክርስቶስ እናምናለን። ወልደ አብ ዋሕድ ተቀዳሚ ተከታይ በሌለው የአብ የባህሪ ልጅ በሚሆን በአንድ በኢየሱስ ክርስቶስ እናምናለን። ዘእልው ምስሌውም ቅድመ ይትፈጠር ዓለም ሳይፈጠር ዘመን ሳይቆጠር በሱ ሕልውና ከሱ ጋር እንደሱ በነበረ በኢየሱስ ክርስቶስ እናምናለን። ብርሃን ዘእምብርሃን ከብርሃን ከአብ በተገኘ በብርሃን በወልድ በኢየሱስ ክርስቶስ እናምናለን። አምላክ ዘእምአምላክ ከባህሪ አምላክ ከአብ በተገኘ በባህሪ አምላክ በወልድ እናምናለን። አምላክ ዘእምአምላክ ዘበአማን ከባህሪ አምላክ ከአብ በተገኘ በባህሪ አምላክ በወልድ እናምናለን። ዘተወልደ ዋኮ ዘተገብረ በተወለደ እንጂ ባልተፈጠረ በኢየሱስ ክርስቶስ እናምናለን። አርዮስ ሸክላ ሰሪ መስሪያዋን ሰርታ እንድትሰራ ደበናንሳ መዶሻውን ሰርቶ ዘመደ ሕፃውንትን እንደሚሰራ ፈጥሮ ፈጠረበት ብሏልና ዋኮ ዘተገብረ አለ። ዘእሩይ ምስለ አብ በመለኮቱ በስልጣን በጌትነት በባህሪ ከአብ ጋር አንድ በሚሆን በኢየሱስ ክርስቶስ እናምናለን። ዘቦቱ ኩሉ ኮነ ሁሉ በሱ ቃልነት በሱ ሕልውና በተፈጠረ በኢየሱስ ክርስቶስ እናምናለን። ወዘእንበሌውሰ አልቦ ዘኮነ ያለሱ ቃልነት ያለሱ ሕልውና የተፈጠረ የሌለ ወኢምንትኒ ምንም ምን የተፈጠረ የሌለ አርዮስ ፈጥሮ ፈጠረበት ይላልና ወኢምንትኒ አለበት። ዘበሰማይኒ ወዘበምድርኒ በሰማይ ያሉ ፀሐይ፣ ጨረቃ፣ ከዋክብት፣ መላእክት በምድር ያሉ እጽዋት፣ አይባን፣ እንስሳት፣ አራዊት ሰውም ቢሆን ያለሱ የተፈጠረ ምንም የሌለ ዘበንቲአነ ለሰብ ወበንተ መድኃኒትነ ወረደም ሰማያት ስለኛ እኛን ለማዳን ከሰማየ ሰማያት ወረደ። ተሰባ ወተሰገወ መንፈስ ቅዱስ በግብረ መንፈስ ቅዱስ ሰው ሆነ። የከፈለ ያነጻ ያዋሃደ መንፈስ ቅዱስ ነውና ወእማርያም ቅድስት ድንግል እምና አንድ ወገን ነው። ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ አንድም መንፈስ ቅዱስ ከመክፈሉ የተነሳ እመቤታችን ይኩነኒ በከመ ትቤለኒ ከማለቷ የተነሳ ሰው ሆነ። ኮነ ብእሴ የ30 ዓመት ጎልማሳ ሆነ። ወአመ ኮንኩ ብእሴ አውሰብኩ ብእሲተ ከመኩሉ ሰብ እንዲህ ወተሰቅለ በእንቲአነ በመዋዕለ ጲላጦስ ጳንጤናዊ የጳንጦስ ሰው ጲላጦስ ነግሶበት በነበረ ወራት ስለኛ ተሰቀለ። እንደ ሰማዕታት ዋጋ ሽቶ እንደ ሌባ እንደ ወንበዴ ስቶ ቀምቶ አይደለምና በእንቲአነ አለ። ስለኛ ተሰቀለ። አመ ወሞተ ስለኛ መከራ ተቀብሎ ሞተ። ወተቀብረ ተቀበረ። ወተንሳ
ሙታን አመሳልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት ንጹሐት ክቡራት በሚሆኑ መጻሕፍት እንደተጻፈ በሦስተኛው ቀን ከሙታን ተለይቶ ተነሳ። ነሣ ደዌነ ወጾረ ሕማመነ እሁብ እኩያነ ህየንተ ሞቱ ወአብዕልተ ህየንተ መቅበርቱ ወልድየ ዕርግ እምህዝአትከ ተብሎ እንደተጻፈ አርገ በስብሐት ውስተ ሰማያት በብርሃን በቅዳሴ በክብር በስልጣን ወደ ሰማይ አረገ። ወነበረ በማናቡ በአባቱ እሪና ኖረ። ኖረ ማለቱ ንጉሥ የተጣላውን ሰናፊል አትታጠቅ፣ በትር አታንሳ፣ እንዲህ ካለ ቦታ አትቀመጥ ብሎ ሥርዓት እንዲወስንበት ሥርዓት የወሰነበት ሆኖ አይደለም፣ በምልአት ሲል ነው። እስመ ብሂለ የማን ይመርር ሀበ ተዋሂደቶሙ በክብር እንዲል ነበረ የእንግድነት የማን የባለቤትነት ነው። ዳግመ ይመጽእ በስብሐት ዳግመኛ በብርሃን በስልጣን በቅዳሴ ይመጣል። ይኮንን ሕያዋነ ወሙታነ በሕያዋን በሙታን ይፈርድ ዘንድ አንድም ሕያዋንንና ሙታንን ይገዛ ዘንድ ይመጣል። አንድም ሕያዋን ያላቸው ጻድቃን ናቸው፣ በነፍስ ሕያዋን ናቸውና፣ አንድም በነፍስ ሕያዋን የሚሆኑበትን ሥራ ይሠራሉና፣ አንድም የሕያው የመንፈስ ቅዱስ ማደሪያ ናቸውና፣ ሙታን ያላቸው ኃጥአን ናቸው፣ በነፍስ ሙታን ናቸውና፣ አንድም በነፍስ ሙት የሚሆኑበትን ሥራ ይሠራሉና፣ አንድም የሙት የዲያብሎስ ማደሪያ ናቸውና፣ አንድም ኃጥአንን ሕያዋን አላቸው ጸላእተ የሰ ሕያዋን ወይሄይሉኒ እንዲል በዚህ ዓለም ሕያዋን ናቸውና፣ ጻድቃንን ሙታን አላቸው ምውት አነ በሃበ ዓለም ወዓለም እኔ ምውት በሃቤ እንዲል የሹትን አያገኙትምና። አንድም ኃጥአንን ሕያዋን ሙታን ይላቸዋል። ሕያዋን አላቸው እስከ ዕለተ ምጽአት፣ ሙታን አላቸው ከዕለተ ምጽአት በኋላ። አንድም ሕያዋን አላቸው በዚህ ዓለም፣ ሙታን አላቸው በወዲያኛው ዓለም። ሕያዋን አላቸው በሥጋ፣ ሙታን አላቸው በነፍስ። አንድም ጻድቃንን ሕያዋን ሙታን ይላቸዋል። ሙታን አላቸው እስከ ዕለተ ምጽአት፣ ሕያዋን አላቸው ከዕለተ ምጽአት በኋላ። አንድም ሙታን አላቸው በሥጋ፣ ሕያዋን አላቸው በነፍስ። አንድም ሙታን አላቸው በዚህ ዓለም፣ ሕያዋን አላቸው በወዲህ ዓለም። ወአልቦ ማዕለቅ ለመንግሥቱ ለመንግሥቱ ፍጻሜ የለውም። ዳዊትና ሶሎሞን ቢገዙ 40 ዘመን ነው፣ ያውም እስከ ዳንና እስከ ቤርሳቤህ ድረስ ነው። የእሱ ግን ዘመኑ ፍጻሜ የለውም፣ ዳር ድንበርም የለውምና። ወነአምን በመንፈስ ቅዱስ እግዚእ ማሕየዊ የባሕሪ ገዢ በሚሆን በመንፈስ ቅዱስ እናምናለን። ዘሰረጸ እምአብ ከአብ አካል ዘእምአካል ባሕሪ ዘእምባሕሪ በሰረጸ በመንፈስ ቅዱስ እናምናለን። ንስግድ ሎቱ ወንሰብሖ ከአብ ከወልድ ጋር እንሰግድለት ዘንድ እንደ አብ እንደ ወልድ እናመስግነው። ምስለ አብ ወወልድ ከአብ ከወልድ ጋር እንስገድለት እንደ አብ እንደ ወልድ እናመስግነው። ዘነበበ በነቢያት ከአብ ከወልድ ጋር በነቢያት አድሮ የተናገረ መንፈስ ቅዱስ ከአብና ከወልድ ጋር እናመስግነው። ከጉባኤ ንቅያ እስከ ጉባኤ ቁስጥንጥንያ 55 ዓመት ነው። በዚህ ጊዜ መቅዶኒዎስ ለአብ መንበር እንዳለው እግዚአብሔር እሰይ ነበር የመንበሩ ቅዱስ ተብሎ ተነግሯል። ለወልድም መንበር እንዳለው መንበረ ከግዚኦ ለዓለም ዓለም ተብሎ ተነግሯል። ለመንፈስ ቅዱስ ግን መንበር እንዳለው የተነገረበት የመጽሐፍ ክፍል የለምና መንፈስ ቅዱስ ፍጡር ነው ብሎ ተነሳ። ያን ጊዜ ንጉሡ ዘአቢ ቴዎዶስዮስ ይባላል በቁስጥንጥንያ ጉባኤ ይሁን ብሎ አዋጅ ነገረ። በዚህ ምክንያት 150 ሊቃውንት ተሰብስበዋል። አፈ ጉባኤው ጢሞቴዎስ ዘአልቦ ጥሪት ነው። ኢይቤ ሰናይ ይቤ አብ ኢይቤ ሰናይ ይቤ ወልድ ይቤ ሰናይ መንፈስ ቅዱስ በአፈ ኢሳይያስ ነቢይ በአመተ ሞተ ዖዝያን ንጉሥ ርእይክዎ ለእግዚአብሔር እንዘ ይነብር ዲበ መንበሩ ነዋህ ወብሩህ ያለውን ይህንም ባለመንበር ሐዋርያው ቅዱስ ጳውሎስ መንፈስ ቅዱስ ነው ብሎ ተርጉሞብሃል ብሎ ረቶበታል። በዚህን ጊዜ እሱ ተከራክረው ረተው አውግዘው ለይተው ወነአምን በመንፈስ ቅዱስ ብለው ጨምረውበታል። ወነአምን በአቲ ቅድስት ቤተ ክርስቲያን እንተላለ ኩሉ ጉባኤ ዘሐዋርያት ሐዋርያት ባነጿት ከምኵራብ አረሚ ከምኵራብ አይሁድ በላይ በምትሆን ክብርት ንጽሕት ጽኔት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። አንዲት አላት ቤተ ክርስቲያንን በወርቅ በዕንቁ
በብር በጠጠር በጭቃ በጨፈቃ ቢሰራ በግብፅ በእስክንድሪያ በጻርቃን በሰማዕታት ስም በእመቤታችን ስም ቢሰራ አንድ ነውና በወርቅ በብር የተሰራ ቤተክርስቲያን ሥጋው ደሙ ይለውጣል፣ በጭቃ በጨፈቃ የተሰራ ቤተክርስቲያን ሥጋው ደሙ አይለውጥም አይባልምና አንድም ሐዋርያት ያስተማሯት ያሳመኗት ያጠመቋት ከምእመናን አሕዛብ በላይ በምትሆን ክብርት ንጽሕት በምትሆን በአንዲት ምእመን እናምናለን። አሐቲ ያላቸው ምእመናን አንድ እምነት ያምናሉና አንዲት ጥምቀት ይጠመቃሉና አንድ ሥጋው ደግሞ ይቀበላሉና የአንዲት የቤተ ክርስቲያን ልጆች ናቸውና አንድም ምእመንን በሚያስተምሩ በአንድ መምህራን እናምናለን። መምህራንን አሐቲ አላቸው አንድ እምነት ያሳምናሉ፣ አንድ ትምህርት ያስተምራሉ፣ አንድ ሥጋው ደግሞ ያቀብላሉና በአንዲት ቤተ ክርስቲያን አንዲት ወንጌል ያስተምራሉና ወናምን ባቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። በአብ በወልድ ስም በመንፈስ ቅዱስ ስም ቢጠመቁ አንድ ነውና በ40 ቀን በ80 ቀን በ40 ዘመን በ80 ዘመን ቢጠመቁ አንድ ነውና አንድም በሊቀ ጳጳስ በጳጳስ በኤጲስቆጶስ በቄስ እጅ ቢጠመቁ አንድ ነውና አንድም በአብይ ባህር በማዕከላዊ ባህር በንዑስ ባህር ቢጠመቁ አንድ ነውና ወንሴፎ ትንሣኤ ሙታን ከፈረሱ ከበሰበሱ በኋላ አካል አግኝተው ታድሰው እንደሚነሱ እናምናለን። እንዘ ንሴፎ ይላል ሙታን እንደሚነሱ አምነን በአንዲት ጥምቀት እናምናለን። ማጥመቅ ትንሣኤ ሙታን ካሳመኑ በኋላ ነውና ወሕይወተ ዘይመጽእ ለዓለመ ዓለም ኃይሉ ከመመላእክት እንዳለ እናምናለን። አሜን። በእውነት ያለ ሐሰት